ነብያችን አለይሂ ሰላቱ ወሰላም ከአቡ ሁረይራ ረዲየላሁ ዐንሁ አርዳህ በተላለፈ ሐዲስ ምን ይላሉ? ሰብዓቱን ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት አይነት ሰዎች ነገ የውመል ቂያማ ፀሐይ በስንዝር ቀርባ ስታበቃ ሰዎች በፀሐይ ሙቀት በሚቃጠሉበት ጊዜ ሰዎች በላባቸው ግማሹ እስከ ወገቡ፣ ግማሹ እስከ ጉልበቱ፣ ግማሹ እስከ ትከሻው፣ የተወሰነው ደግሞ በላበቱ በሚለጎምበት ቀን ሰባት አይነት ሰዎች ግን አላህ ሱብሓነሁ ወተዓላ በጥላው ስር ያደርጋቸዋል አሉ ነቢዩ ዐለይሂ ሰላቱ ወሰላም። እነዚህ ሰባት አይነት ሰዎች ምን አይነት ሰዎች ናቸው? ምንኛ አላህ ሱብሓነሁ ወተዓላ ያደላቸው ሰዎች ናቸው። የመጀመሪያው ምን አይነት ሰው ነው አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም? አልኢማሙል ዓዲል ፍትሃዊ የሆነ መሪ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። የአገር መሪ፣ የቤተሰብ መሪ፣ የመስጂድ መሪ፣ በሰዎች መካከል እንዲመራ ኃላፊነት የተሰጠው ሰው በአጠቃላይ በፍትህ የሚያስተዳድር ከሆነ በሙስና ሳይታለል ለዘመዶቹ ሳያዳላ ለራሱም ቢሆን ሳያዳላ ወለው ዐላ አንፉሲኩም አዊል ዋሊደይን ወልአቅረቢን በነፍሳችሁም ላይ ቢሆን በወላጆቻችሁም ላይ ቢሆን በቅርብ ዘመዶቻችሁም ላይ ቢሆን እንደሚለው አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ መሪ ይሄ ነገ ጠዋት አላህ ሱብሓነሁ ወተዓላ በጥላው ስር ከሚያደርጋቸው ሰዎች መካከል ነው ማለት። ሐታ የቤተሰብ መሪዎች በልጆቻቸው መካከል ማዳላት ማበላለጥ ይሄ ፍትሃዊ በሆነው በዲነል ኢስላም የተከለከለ ነገር ነው። አኑዕማን ብኑ በሺር ረዲየላሁ ዐንሁ አርዳህ አባቱ በሺር ስጦታ ይሰጠውና ይሄንን ስጦታ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዶ እንዲያስመሰክር እናቱ ጥያቄ ታቀርባለች። ይሄንን ነገር ለአላህ መልእክተኛ ዐለይሂ ሰላቱ ወሰላም ማሳወቅና እውቅና ማግኘት አለብሃለች። አልበሺር በሚሄዱና ረሱልን ሰለላሁ ዐለይሂ ወሰለም በሚጠይቁበት ጊዜ ለዚህኛው ልጄ ለኑዕማን ይሄንን ስጦታ ሰጥቻለሁ ሲል የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ከኑዕማን ውጪ ሌሎች ልጆች አሉህ እንዲህ አሉት። አዎ አሉኛ። ለነዚህ ለሁሉም ሰጥሃል? አይ አልሰጠኋቸውም። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እኔን ተወኝ፣ እኔ በበደል ላይ መስካሪ መሆን አልፈልግም አሉ ረሱል ሰለላሁ። ልጆችን አንዱን ካንዱ ማበላለጥ፣ ለአንደኛው ስጦታ መስጠት ሌላኛውን መተው፣ አንደኛው በጾታ ወንድ ስለሆነ የበለጠ መውደድ ወይንም ሴት ስለሆነች የበለጠ መውደድ እና በስጦታ ማበላለጥ ይሄ የተከለከለ ነገር ነው ማለት። ሁለተኛው ባረከላሁ ፊኩም በአርሽ ጥላ ስር ከሚሆኑ ሰዎች መካከል ወሻቡን ነሸአ ፊ ዒባደቲ ረቢህ በጌታው አምልኮ ላይ ያደገ የሆነ ወጣት ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ወጣቶች አልባሌ ቦታ በሚሄዱበት ጊዜ፣ ወጣቶች ሲኒማ ቤትን በሚያጨናንቁበት ጊዜ፣ ወጣቶች ጆሮአቸው ላይ ኤርፎን ሙዚቃ ሰክተው በሚዞሩበት ጊዜ በአላህ ሱብሓነሁ ወተዓላ ዒባዳ የረሱልን ሰለላሁ ዐለይሂ ወሰለም ሱና በመከተል ወጣትነታቸውን ያሳለፉ ሰዎች ነገ ጠዋት አላህ ሱብሓነሁ ወተዓላ ጥላ በሌለበት ቀን በጥላው ስር ያደርጋቸዋል። ሶስተኛው ወረጁሉን ቀልቡሁ ሙዐለቁን ፊል መሳጅድ ልቡ መስጂድ ጋር የተንጠለጠለ የሆነ ሰው ሙገፈል ያልሆነ መስጂድን ያልዘነጋ ሶላትን ያልዘነጋ ዙሁርን ከሰገደ በኋላ አስርን የሚጠባበቅ አስርን ከሰገደ በኋላ ሰዓት ይመለከታል፣ ይጨነቃል፣ አዛን አለ ወይንስ አላለም ያስባል። በዚህ መልኩ ልቡ ከመስጂድ ጋር የተንጠለጠለ የሆነ ሰው ይህ ሰው ነገ ጠዋት አላህ ሱብሓነሁ ወተዓላ በጥላው ስር ከሚያደርጋቸው ሰዎች ነው። እንግዲህ እነዚህን ሐዲሶች ስንሰማ ራሳችንን መፈተሽ ያስፈልጋል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ቱዘኑ ራሳችንን መፈተሽ ያስፈልጋል። ልባችን በትክክል ከመስጂድ ጋር የተንጠለጠለ ነው ወይንስ ልባችን ሌሎች ነገሮች ላይ ነው? ሲኒማ ቤቶች በአሁኑ ሰዓት እንዴት ናቸው? የተለያዩ ፊልሞችን ለማየት ሰዎች እንዴት ይጨነቃሉ፣ እንዴት ጊዜያቸውን ያቃጥላሉ የሚለውን ነገር ማስተዋል ያስፈልጋል ማለት። ከዛ ቀጥሎ ምን አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም? ወረጁላኒ ተሐባ ፊላህ እጅተመዐ ዐለይሂ ወተፈረቀ ዐለይህ ሁለት ሰዎች ለአላህ ሱብሓነሁ ወተዓላ ብለው የተሰባሰቡ በመካከላቸው ያለው ውዴታ በመካከላቸው ያለው አንድነት ለአላህ ሱብሓነሁ ወተዓላ የሆነ ውዴታቸው በባጢል ላይ ያልሆነ ውዴታቸው ዱንያዊ ጥቅም ላይ መሰረታዊ ያልሆነ መሰረት ያደረገ ያልሆነ ለአላህ ሱብሓነሁ ወተዓላ ብለው የተሰባሰቡ ከሆኑ እነዚህም በአርሽ ጥላ ስር ከሚሆኑት ናቸው። ሰዎችን ስንመለከት በአሁኑ ሰዓት ውዴታቸው ዱንያ ላይ ሆኗል፣ ጓደኝነታቸው ዱንያ ላይ ሆኗል። ገንዘብ ያለው ሰው ከሆነ ሚስኪን ጓደኛ አይፈልግም። ስልጣን ያለው ሰው ከሆነ ተራ ስልጣን የሌለው ሰው ጓደኛው እንዲሆን አይፈልግም። ከዚህም አልፎ ከሙስሊሞች በማይጠበቅ መልኩ ሰዎች ዘራቸውን መሰረት አድርገው ወንድማማችነትን መመስረት ጀምሩ። ሰዎች ዘራቸውን መሰረት አድርገው የላኢላሃ ኢላላህ ወንድማማችነት አልበቃ ብሏቸው የረሱል ዐለይሂ ሰላቱ ወሰላም ሱና አላስተሳስር ብሏቸው ሲያበቁ በዘራቸው ይተሳሰራሉ። አንደኛው ዘር ከሌላኛው ጋር ይጋጭና ገዳይም ሙስሊም ተገዳይም ሙስሊም ይሆናል። ገዳይ ለምን እንደሚገድል በትክክል አያውቅም፣ ተገዳይም ለምን እንደሚገደል አያውቅም። ረሱል ዐለይሂ ሰላቱ ወሰላም ዘረኝነትን በሚያስጠነቅቁን ጊዜ እንዲሁ እንደ ቀላል ያለፉት ነገር አልነበረም። ደዑሃ ፈኢነሃ ሙንቲና ደዑሃ ፈኢነሃ ኸቢታ በጣም የቆሸሸ ነገር በጣም የሚሸት ነገር የሚገማ ነገር ብለው ነው ረሱል ዐለይሂ ሰላቱ ወሰላም የገለጹ። ዘረኝነት ማለት እንዲህ የሚሸት ነገር ነው። ሙስሊሞች የሚያስተሳስራቸው የላኢላሃ ኢላላህ ገመድ ነው።
ሙስሊሞች አንድነታቸው ላኢላሃ ኢለላህ ላይ ነው። ናም በዘር ሊለያዩ ይችላሉ። በዘር መለያየታቸው እርስ በርስ ሊያስተዳድባቸው ሊያገዳድላቸው የሆነ ነገር ሊያደርጋቸው አይገባም። ኢነ አክረመኩም ዒንደላሂ አትቃኩም